በድጋሚ ልጅ ልትወልድልኝ ያልቻለችም የመጀመሪያዋ ልጅም የኔ አይደለችም በማለት ባለቤቱን የገደለው ግለሰብ በእስራት ተቀጥቷል። መሐመድ አብድራማን ነዋሪነቱ በምስራቅ ሐረርጌ ዞን ቀርሳ ወረዳ ወልተ ኢቢሊሱማ የተባለ ስፍራ ተወልዶ አድጓል። መሐመድ በወጣትነት እድሜው በአካባቢው ካለች ኢቢስቶ ከተባለች ወጣት ጋር በቤተሰብ ፍቃድ ሽማግሌ ተልኮ የጋብቻ ስነ ስርዓት መፈጸሙ የተገለጸ ሲሆን ጥንዶቹም ትዳርም ሰላማዊና ምንም እንከን ሳይገጥመው ኢቢስቶ በአመቱ አንዲት ሴት ልጅ ተወልዳለች። የዚህ ትዳር በልጅ መባረክ ደግሞ ትዳሩን ይበልጥ ፍቅር በፍቅር ያደረገው ሲሆን በምን ምክንያት እንደሆነ ሳይታወቅ ግን ኢቢስቶ ሁለተኛ ልጅ መውለድ አልቻለችም። ይህም በመሐመድም ሆነ በቤተሰቡ በኩል የነበረው መልካም ግንኙነት እያሻከረው መምጣቱ የተገለጸ ነው። በዚህም ሂደት ባል በሚሰማቸው የተለያዩ ያልተረጋገጠ ወሬ ቤተሰብ ከፍተኛ የሆነ ጥርጣሬ ውስጥ ገባ። ሚስትም ለምንድነው ድጋሚ መውለድ ያልቻለችው የሚለው ጥርጣሬ እንዳለ ነሐሴ 15 ቀን 2017 ዓ.ም ባል መሐመድ የተለመደውን ተባራሪ ወሬ ሰምቶ አምሽቶ በመምጣት ምንም ሳይናገር ገብቶ መኝታ ክፍሉ ይተኛል። ሚስትም ልጇን አስተኝታ ትንሽ ቆይታ ካጠገቡ ትተኛለች። በጥርጣሬ ሁለመናው የተሞላው አህመድ የሚወዳት ሚስቱ አጠገቡ ስተኛ በተከዳው ስሜት ምቾት አጥቶ ከምሽቱ 4 ሰዓት ላይ ከእንቅልፍ በመነሳት ያዘጋጀውን ስለታም ቆንጨራ ካስቀመጠበት በመውጣት የአንድ ሴት ልጁን እናት በእንቅልፍ ላይ እያለች የተለያዩ የሰውነት ክፍሏን በስለታም ቆንጨራ በመቆራረጥ በአሰቃቂ ሁኔታ እንደገደላት ተነግሯል። እንዲሁም ድርጊቱን ከፈጸመ በኋላ ይሰወራል። በነጋታውም የአካባቢ ሰዎች ተጠራጥረው ወደ ቤት ሲገቡ የሚስት አስክሬን በአሰቃቂ ሁኔታ ተገሎ በማየታቸው ጉዳዩን ወዲያውኑ ለፖሊስ ያሳውቃሉ። ፖሊስም በስፍራ በመድረስ የሟችን አስክሬን በማንሳት ለምርመራ ወደ ሆስፒታል በመላክ የድርጊቱን ፈጻሚ ማን ይሆናል ብለው ክትትል ሲያደርጉ ባል ለብሶት የነበረውና አውልቆት ጥሎት የሄደው ልብስ በደም የተጨማለቀ ሆኖ በመገኘቱ ክትትል ይደረግና ባል መሐመድ አብድራማን ከተሸሸገበት በቁጥጥር ስር ብሏል። ፖሊስም የምርመራ መዝገቡን ሲያጠራ ተከሳሽ ይህንን ድርጊት የፈጸመው ስለሚስቱ በተደጋጋሚ የሰማው ወሬ እረፍት እንደነሳውና ከእርሱ ውጪ ከሌላ ሰው ጋር ግንኙነት እንዳላት በመጠራጠሩ በቅናት ስሜት ተነሳስቶ ይህንን ድርጊት መፈጸሙን አምኖ ቃሉን ይሰጣል። ፖሊስም የምርመራ መዝገቡን በማስረጃ በማጠናከር ለአቃቢ ሕግ የላከ ሲሆን አቃቢ ሕግም በከባድ የሰው መግደል ወንጀል ክስ በመመስረት ለምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት አቅርቧል። የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤትም የካቲት 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መሐመድ አብድራማን ሰው በመግደል ፖሊስም የምርመራ መዝገቡን በማስረጃ በማጠናከር ለአቃቢ ሕግ የላከ ሲሆን አቃቢ ሕግም በከባድ የሰው መግደል ወንጀል ክስ በመመስረት ለምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት አቅርቧል። የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤትም የካቲት 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መሐመድ አብድራማን ሰው በመግደል አስቦና ተዘጋጅቶ በምሽት እንቅልፍ ላይ ያለችው ባለቤቱን ጭካኔ በተሞላበት ሁኔታ መግደሉ እጅግ ነውረኛነቱንና ጭካኔን የሚያሳይ ቢሆንም በሁለት ክስ ማቅለያ በ20 ዓመት እስራት እንዲቀጣ የተወሰነበት መሆኑን የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ለብስራት ሬዲዮ መናገራቸውን የተገስላቀው መረጃ ያመለክታል።